ያስቀመጠውን የማይረሳ ጌታ ካንቺ ጋራ ነው። በኑሮ አዘቅት ውስጥ ወድቀሽ ይሆናል። በጭንቀት ታፈነሽ ይሆናል። ዙሪያው ገደል ሆኖብሽ ይሆናል። ሁሉም ቤት ግን ጩኸት አለ። ሁሉም ቤት ግን ጭንቀት አለ። ሁሉም ሰው ጥያቄ ያለው እግዚአብሔር በዚህ ፈተና ውስጥ ግን አሻግሮ የምትተርኪበት ቀን ይሰጥሻል። ስሙ የተመሰገነ ይሁን። ብዙ ጥያቄዎች አሉ። ጓዳ በብዙ ጥያቄ የተሞላ ነው። መኝታ ሰላም አጥቶ ሊሆን ይችላል። ማዕድህም በፍርሃት የተሞላ ይሆናል። የሥራ ቦታም ላይ ብዙ ፍርሃትና ጭንቀት አለ። ሰማዩ ድፍን ብሎብሃል። ምናልባትም ምድር አስጨናቂ ሆናብሃለች። ዙሪያው ገደል ሆኗል። እግዚአብሔር ግን ካንተ ጋራ ነው። የትም ብትወርቅ ለእግዚአብሔር ምድር በመላ ዓለምን ይወኩሎ ሙላ የነብሩ ሴታ ዳዊት እግዚአብሔር ምድርና ሞላው የእርሱ ናት። ዓለምና በውስጡ ያለው ሁሉ ስትታሰር ካንተ ጋራ ነው። ዮናስ በአሳ አንበሪ ሆድ ውስጥ ተኝቶ ማን ከሱ ጋራ ነበረ? እግዚአብሔር። የትም ኑር እግዚአብሔር ካንተ ጋር ይሆናል። በእስር ቤት ያለው ጠጅ አሳላፊና እንጀራም ያቀርበው መሶብ ተሸክሞ ያቀርበው ሰው ህልማዩ እስር ቤት ውስጥ ታስረው ሚፈታልን አጣን አሉት። ህልም የሚፈታ ከእግዚአብሔር የተሰጠው ነው። ንገሩኝ አላቸው። እኔ ዕብራዊ ነኝ፣ እስራኤላዊ የያዕቆብ ልጅ ከወንድሞቼ ተገፍቼ የመጣው እናት አባቴ የሌለኝ ባይተዋር እናቴ ታናሽ ወንድሜን ስትወልድ የሞተች በእንጀራ እናት ያደግኩ አባቴ እጅግ ይወደኝ የነበረ የኔን ነገር ሰምቶ በሕይወት ይኖር ይሆን? እንደሚወደኝ አውቃለሁ። ስለዚህ አባቴ ምናልባት በፍቅር ብዛት ያለቅሳል፣ አይኖቹም ይጠፋሉ፣ ይሞታል። አባቴ ሚናፍቀኝ ምስኪን ነኝ፣ ማንም የለኝም፣ ምንም ሳላጠፋ ታስሬያለሁ አለ። ለእስር የዳረገው የጲጥፋራ ሚስት አብሬ ካልወደኩ ብላው ነው። እምቢ ስላለ ኃጢአትን እምቢ ስላላችሁ ትገፋላችሁ። የሚናከሰውን ዓለም ስላልተባበረች ኦርቶዶክስ ትገፋለች። ቅርጽ ያላት ሃይማኖት ናት። እዚህ ማንም መጥቶ ማውራት አይችልም። እዚህ ዝም ብሎ መቅደስ ውስጥ መግባት አይችልም። ስርዓቱ የሰማይ ስርዓት ነው በምድር ያለው። ስለዚህ ለመግባት ራስን ማዘጋጀት ያስፈልጋል። በዚህ ምክንያት ከውጭ ያሉ ብዙ ሰዎች ውስጥ ስለማይገቡ ይሰድቧታል። ነገር ግን በሩ ለነሱ አልተዘጋም። ምእመን ሆነው መኖር ይችላሉ። ነገር ግን የሚፈልጉት ሌላ ስለሆነ ቤቱ አይመችም። በዚህ ምክንያት ምራቁን የሚተፋብን፣ ጥርሱን የሚያፋጭብን፣ አፉን የሚያላቅቅብን ብዙ ነው። ተሻግረን ግን እንኖራለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የሚሰድቡን ስድብ በእኛ ላይ ያርፋል፣ ነገር ግን ሳይጎዳን ያልፋል። ማን ስላለ ከኛ ጋራ? የመቅደሱ ጉልላት ክርስቶስ ነው። እውነት ለመናገር ክርስቶስን በትክክል የምትገልጥ እንደ ኦርቶዶክስ ያለች የክርስቲያን ሃይማኖት የለችም። እነሱም ያውቁታል እኮ ሌሎችም ያውቁታል። ነገር ግን እነሱ ፍላጎታቸው ሌላ ነው። እዚህ ቤት ውስጥ አንድ የእስልምና እምነት ተከታይ ተመልሻለሁ ብሎ ቢመጣ እዛ ባለው የአምልኮ ልብስ መቆም ይችላል? ንገሩኝ እንጂ አይችልም። አያችሁ፣ ከዚህ ቤት ከወጡ በኋላ ቤቱን ከጠሉት በኋላ ልክ አይደለም ይሄ ቤት ካሉ በኋላ ልብሱን መልበስ ለምን አስፈለገ? ቢዝነስማን ናቸው። አያችሁ፣ ሃይማኖታዊ ፐርሰናሊቲ የላቸውም። ቁመናቸው የተዛነፈ ነው። ሳንቲም ነው የሚሸጡት። እለ ከርሶሙ ያመልኩ ወእለ ሄሉ ዘውስተ ምድር ወክብሮሙ ሐሳሮሙ እለ ዳሪቶሙ ለእርትምና ይላችኋል ቅዱስ ጳውሎስ። ዘከመ እሙንቱ ጸላይቱ ለመስከረ ክርስቶስ ነው። የክርስቶስ መስቀል ጠላቶቹ ነው አይደለ? እስመ ብዙኃን እለ ይሐውሩ ዘከመ ነገረክሙ ዘልፈ ወኢዜኒ ገሃደ እነገረክሙ። ከዚህ በፊት ደጋግሜ እንደነገርኳችሁ አሁንም እነግራቸዋለሁ አለ ቅዱስ ጳውሎስ። የመስቀሉ ጠላቶች ይበዛሉ። ቆብና ቀሚስ አውልቀው ከወጡ በኋላ ለቀረጻ ብለው ይለብሱታል፣ ለንግድ ብለው ይለብሱታል። ለሃይማኖት የሚለበሰውን ለገንዘብ ይለብሱታል። ለሃይማኖት የተያዘውን መስቀል ለንግድ ይጨብጡታል፣ ጨብጠውት ይሰድቡታል። ዘከመ እሙንቱ ጸላይቱ ለመስቀለ ክርስቶስ የመስቀሉ ጠላቶች ናቸው። መጨረሻቸው ጥፋት ነው። እግዚአብሔር መጨረሻችንን ያበጅልን። ገሃነም አፏን ከፍታ የምትጠብቃቸው ሰዎች በዝተዋል። ከነሱ ጋር አትተባበሩ። ለጊዜው ሊያምሩ ይችላሉ። በአመፅና በግፍ ስራ የረከሱ መንፈሳቸው ከእግዚአብሔር እቅፍ በመለየት ያደፉ ሰዎች ምድራዊ ኑሯቸው ለጊዜው ነው የሚያስቀናው፣ ግን ያልፋሉ። እስመ ከመሳይ ፍጡነ የብሱ ነው፣ እንደ ሳር ፈጥነው ይደርቃሉ ነው። እግዚአብሔር ከመድረቅ ይሰውረን ሁላችንንም። ለጊዜው ነው ያማሩት የያዕቆብ ልጆች። ለአባታቸው ነክረው ላኩለት። ወደ መቃብር እያለቀስኩ ሄዳለሁ፣ ልጄን አውሬ በልቶብኛል አለ። ግን የበሉት እነሱ ናቸው። አያችሁ፣ ዛሬም ክርስቶስን የምንበላው እኛ ነን፣ ኃጢአተኞቹ የሰቀልነውም እኛ ነን። በመብላታችን መድኃኒት ይሆነናል። ስሙ የተመሰገነ ይሁን። ሩሩሁ አባት መድኃኔዓለም ክርስቶስ ከዚህ ሁሉ ከሆነ በኋላ እስር ቤት ውስጥ ሆኖ ቁጭ ብሎ ነበረ። ታማኝ ስለሆነ ቀድማ ባሏ ፊት አልቅሳ ወደ እስር ቤት አስወረወረችው። የፈርዖን ጃንደረባ ቤት አገልጋዮቹ ህልም አዩ። ሚፈታልን አጣን አሉ። ምን አያችሁ?
አይ እኔ እንጀራ በዛው ወይንም እንጀራ የሚያቀርበው ሰው መሶብ ይዤ ነበረ በንጉሱ ፊት ድሮ እንደምሰራው መሶቡን ይዤ ቆምኩ መጀመሪያ የጠጅ አሳላፊው ተናገረ እኔ ጠጅ አሳላፊ ነበርኩኝ በንጉሱ ጽዋ ልክ እንደ ድሮ ተመልሼ ቆሜ ስቀዳ በህልሜ ያየሁ አለ አንተ እድለኛ ነህ ትሄዳለህ በንጉሱ ጽዋ ላይ እንደገና ትቀዳለህ ይቅርታ ተደርጎልህ ትገባለህ በአሕዛብ መሪነት እስር ቤት የገባ ሰው ተመልሶ ክብሩን ማግኘት አይገኝም ከብዙ አንድ ነው የሚገኘው ባለ ታሪክ ነው ይሄ ሰው አንዴ ከገባ ከወጣ በኋላ ስሙን የሚያጠፋና የሱን ቦታ የሚፈልግ ኮንኖ የሚሰቅለው የሚገድለው ይበዛል